እንግዲህ የኢትዮጵያ ህዝብ እንዲረዳልን የምንፈልገው አንድ ነገር አለ። እኛ የጠየቅነው ጥያቄ የተወለድንበትን ማህበረሰብ እናገልግል፣ ሁሉም ኢትዮጵያዊ በቋንቋው እንዲማር፣ እንዲተጋገዝ፣ እንዲረዳዳ ለማድረግ ቤተክርስቲያን በሁሉ ቋንቋ ስትገለገል ትሰፋለች እንጂ ስለማትጠብ ከቋንቋ ችግር የተነሳ ቤተክርስቲያኑን ጥሎ ከቤተክርስቲያን የወጣው ማህበረሰብ ወደ ቤቱ እንዲመለስ ይሄን ጥያቄ ነው የጠየቅነው። ኢትዮጵያውያን ተረዱልን። ይሄንን መጠየቅ እግዚአብሔር የሰጠ መብት እንጂ ሰው የሚነግፈው ወይም የሚሰጠው አይደለም። እግዚአብሔር ነው ማንም ሰው በሆነ ቋንቋ ውስጥ በሆነ ቋንቋ በሚናገር ማህበረሰብ ውስጥ ሲፈጠር ማመልከቻ መልክቶ አይደለም የተፈጠረው። እግዚአብሔር ባወቀው መንገድ በሆነ አካባቢ ላይ ተወለደ፣ የዛ አካባቢ ቋንቋ ተናጋሪ ሆነ እንጂ ማመልከቻ መልክቶ አማራ ሊሆን ኦሮሞ ሊሆን ትግሬ ሊሆን ከምባታ ሊሆን ሀዲያ ሊሆን ብሎ የተፈጠረ ወይም የተወለደ ሰው የለም። ይሄንን ኢትዮጵያውያን በሙሉ ሊያውቁት ይገባል፣ ሊረዱልን ይገባል። ስለዚህ ሰው በማንነቱ በፍጹም ሊገፋ አይገባም። በማንነቱ መሰደብ የለበትም። በማንነቱ ማንቋሸሽ ትልቅ ኃጢአት ነው። ከዚህም የተነሳ ሁሉም ብሔር ብሔረሰብ ወደ ኢትዮጵያ ቤተክርስቲያን ወደ ተዋሕዶ ቤተክርስቲያን ይግባ፣ በቋንቋው ይማር ብለን ጠይቀናል። ይሄ ጥያቄ መልስ ሳገኝ ተዳፍኖ ለረጅም ዓመታት ቆይተዋል። የሚጠይቁም ሰዎች በሚዲያ እየተናገሩ ነው። አሁንም ቢሆን የቤተክርስቲያን ሕግ በፈቀደው መንገድ አባቶቻችን ሊቃነ ጳጳሳቱ ሶስቱ ሊቃነ ጳጳሳት የቤተክርስቲያን ሕግ በፈቀደላቸው መንገድ ከብሔር ብሔረሰብ በተወጣጣ ሲኖዶስ አቋቁመው ጵጵስና ሾመዋል። በዚህ ይሄንን ማድረግ አንደኛ ሕጉ በፈቀደው መንገድ ነው። ሕጉ እንኳን የፈረሰ ቢሆን ሃይማኖት ፈረሰ፣ ሀገር ፈረሰ ተብሎ ጦርነትን እንደ ትልቅ ነገር አድርጎ ከሃይማኖት የማይጠበቅ ነው። በእውነት ጦርነትን መስበክ አይገባም ለሃይማኖት አባት። እንደዚህ አይደለም የቀደሙት አባቶቻችን። እንኳን አንደኛ ጥፋት አልተፈጸመም፣ ጥፋት የተፈጸመ ቢሆን እኛ የቤተክርስቲያን ልጆች ነን። እኛን መራገም እኛን ማሳደድ ስለምን ተፈለገ? ብናጠፋ በጠረጴዛ ዙሪያ ቁጭ ተብሎ መፈታት ያለበት በጣም ትንሽዬ ነገር ነው። ቀደም ሲል ብዙ ጊዜ ይነገራል። ይሄ አዲስ ነገር አይደለም። አሁን በአብዛኛው ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት የሲኖዶስ አባላት ውጪ ሀገር ላይ ተሹመው የመጡ ናቸው። አዲስ ነገር አይደለም። ያንን ችግር ቁጭ ብለው በጠረጴዛ ዙሪያ ፈተዋል። ምን ነው ዛሬ የኢትዮጵያ ብሔር ብሔረሰብ በቋንቋው እንዲያስተምር እንዲገለገል ይደረግ ሲባል ምን ነው ጦርነት ተሰበቀብን? ምን ነው አዲስ ነገር ሆነብን? ይሄ ህዝብ ምን አደረገ? ተሽከርካሪ ወንበር ላይ ቁጭ ብለን ተነስና ሙት ብለን የምንሰብከው የትኛው ክርስትና ነው? እንደዚህ አይነት ቃላት ተጠቅመን ህዝብን ለግድያ የምናሰማራው? የትኛው ቤተክርስቲያን ተቃጠለ? የትኛው ቤተክርስቲያን ፈረሰ? ህዝብን ተገዳደሉ ተብሎ በቋንቋ ልማር ማለት እንዴት ኃጢአት ሊሆን ቻለ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተነሱና ተገዳደሉ ተናነቁ እንዴት ይባላል? ይሄ ትልቅ ነውር ነው። ለኢትዮጵያ ህዝብ የሚጠቅም ነገር አይደለም። ለማንኛውም ለእናንተም ጦርነትን ለምትሰብኩ ሰዎች የሚጠቅማችሁ አይደለም። ምናልባት ለተወሰነ ጊዜ ለተወሰነ ቀን በዩቲዩብ ይሁን በሌላ ማህበራዊ ድረ ገጽ
የምትጠቀሙት የምታገኙት ክፍያ ለተወሰነ ጊዜ ነው። ሀገርን በማፍረስ ቤተክርስቲያንን በመጉዳት በመከፋፈል ምንም አንዳች ነገር የምታተርፉት ነገር አይኖርም። ስለዚህ አድን መግዛት አለባችሁ። መንግስትም ህግ ማስከበር እንዳለበት ለኛ ይሰማናል። ስለዚህ እኛ በቤተክርስቲያን ውስጥ ያደግነ የቤተክርስቲያን ልጆች እንጂ ከውጪ የመጣን ጠላቶች አይደለንምና እባካችሁ ተረጋጉና አስቡበት። እባካችሁ ለዚህ ህዝብ መከራ እንሁንበት። እባካችሁ የኢትዮጵያ ህዝብ እርስ በርሱ እንዲገዳደል አናድርገው። እባካችሁ ፍቅርን እንስበክ። ጥፋት ጠፍቶም ከሆነ ቁጭ ብለን እንነጋገር። ለምንድነው ህዝቡን መከራ ውስጥ መማገር ያስፈልገው? እናንተ ያላችሁት መከራ በማይነድበት ቦታ ነው። መከራ በሌለበት ውስጥ ነው። ህዝቡ ግን እርስ በርሱ እንዲገዳደል ያደረጋችሁ እናንተ አገዳደላችሁ ትሉናላችሁ። እያገዳደላችሁ ተነስ ሙት አንገትህን ስጥ የምትሉት ግን እናንተ ናችሁ። ማን ይገስጻችሁ? እናንተ። ማን ይናገራችሁ? እናንተ። ሀገር የምታፈርሱት እኮ እናንተ ናችሁ። እንደው በእውነት ቤተክርስቲያን አልተከፈለችም እንጂ ብትከፈልም እኮ ቁጭ ብሎ መነጋገር ይበጃል እኮ። ቤተክርስቲያን ስለ ሰው ልጅ ተሰራ እንጂ ህዝብ እኮ ስለ ቤተክርስቲያን አልተሰራም። ቤተክርስቲያን ላይ ተነስና ተገዳደል ብለህ ሰብከህ የምታተርፈው ትርፍ ለኛ አይታየንም። አቋማችንም ይሄ አይደለም። መጠንቀቅ ያስፈልጋል። ኢትዮጵያውያን በሙሉ ልታስታውሱት ልትረዱት የሚገባ ነገር ተገዳደል ብሎ የሚሰብክህ ሰው ግድያው እሱ ጋር አይደርስም፣ አንተን ነው የሚፈጀው። ለረጅም ዓመታት አብረህ የኖርከውን ማህበረሰብ ለረጅም ዓመታት ተከባብረህ ተዋደህ የኖርከውን ማህበረሰብ ሊያጋጭህ የተሰበከ ስብከት እንጂ አንተን የሚጠቅምህ አይደለም። ይሄም ኢትዮጵያዊነት አይደለም። ኢትዮጵያዊነት ማለት መከባበር፣ እስላም ከክርስቲያኑ ጋራ፣ ፕሮቴስታንት ክርስቲያኑ ጋራ፣ ሌላውን ሃይማኖት የሌለውን ሃይማኖት ያለውን አክብሮ ተዋዶ ሲኖር ነው የምናውቀው። ዛሬ የመጣው በዘር የተተበተበ ማንም ሰው ሌላውን ማህበረሰብ ዘረኛ ለማድረግ ቢሞክር የሚሳካ ነገር አይመስለንም ለኛ። ስለዚህ በተለይ ደግሞ ተነሱና ተገዳደሉ፣ እርስ በርሳችሁ ተጠፋፉ ብለው የሚሰብኩ ሰዎች ሁለት ፓስፖርት ያላቸው ሰዎች ናቸው። በጣም በሚያሳዝነው ነገር ሁለት ፓስፖርት ይዘው ከሰዓት እዚህ ሲነድ ፈርጥተው ወደ አሜሪካ ሊገቡ ደጉን ማህበረሰብ ምስኪኑን ማህበረሰብ ተነስና ተገዳደል ብለው ሰብካሉ። እግዚአብሔር ልቦና ይስጣችሁ። ምንላችሁ ነገር የለም። ነገር ግን የኢትዮጵያ ህዝብ ይረዳል። የኢትዮጵያ ህዝብ ይወቅልን። በቋንቋ እናስተምር፣ በቋንቋ እናገልግል ማለት በየትኛውም መመዘኛ በየትኛውም አእምሮ ካለ ሰው ሐሳብ ስጥበት ተብሎ ቢጠየቅ ኃጢአት ሊሆን ይችላል። በየትኛውም መመዘኛ ሀገር የሚያፈርስ ነገር ሊሆን ይችላል። በየትኛውም መመዘኛ ዘረኝነት ሊሆን ይችላል። በየትኛውም መመዘኛ ለአንድ ወገን አደላ ሊያስብል የሚያስችል ነገር አይደለም። ሃይማኖታችን ያደግነባት ኦርቶዶክሳዊት ተዋህዶ ቤተክርስቲያን ውስጥ አድገናል። ይሄንንም አልተማርንም። ስለዚህ ህዝቡ ሊያቆመን ይገባል። የበደልነው ነገር የለም፣ ያጠፋነው ነገር የለም። ብናጠፋም ደግሞ የቤተክርስቲያን ልጆች እንደመሆናችን መጠን ነው እንምከራችሁ፣ አካሄዳችሁ ልክ አይደለም ማለት ነው እንጂ በሁለት ቀን ሌሊት መቀበሪያ የላችሁም ልንባል ይገባል። ይሄንን ህዝቡ ትክክል ነው ብሎ እንዴት ይወስዳል? ይሄንን ህዝቡ እንዴት ትክክል ነው ብሎ ሊወስድ ይችላል? አንድ ጳጳስ እግዚአብሔር ያሳያችሁ ኢትዮጵያውያን በሰሜንም በደቡብም በምስራቅም በምዕራብም ያላችሁ ወደን የምንወዳችሁ የምናከብራችሁ ኢትዮጵያውያን
አንድ ሰው 4 ሀገረ ስብከት ይዞ 5 ሀገረ ስብከት ይዞ 6 ሀገረ ስብከት ይዞ እንዴት ነው ቤተክርስቲያን ልትመራ የምትችለው? እኛ እኮ አለን እኮ በኢትዮጵያ ውስጥ የተወለድን የማህበረሰቡ ልጆች የብሔር ብሔረሰብ ልጆች አሁን እኮ ለኛ ለግላችን የጎደለብን ነገር የለም ቤተክርስቲያን የጎደለችብን ነገር የለም ነገር ግን ህዝብ እየጠፋ ነው ህዝብ አልተመከረም ህዝብ በተለያየ ነገር ተበትነዋል ስለዚህ ህዝብን እንሰብሰብ ህዝብን አንድ እናድርግ ማለት ኃጢአት ሊሆን ስለማይችል አንድ ጳጳስ 6 ሀገረ ስብከት ይዞ በ6 ዓመት በ4 ዓመት እንኳን ማህበረሰቡን ሰላም አደራችሁ ብሎ ሊባርክ የማይችል ይሄ ቀልድ ነው ወገኖቼ ቀልድ ነው እየተቀለደ ያለው ይሄ ቀልድ መቆም አለበት ብለን ነው የኢትዮጵያን ህዝብ በመሆኑ ለማገልገል የተነሳ ነው ስለዚህ የኢትዮጵያን ህዝብ ይረዳን እርስ በርሱ አይገፋፋ አንዱ በአንዱ ላይ መከራ አይሁን አንዱ ለአንዱ ብርሃን ይሁን አንዱ ለአንዱ ጥላ ይሁን እንጂ ሰው አይገፋፋ በብሔርም አይገፋፋ ኢትዮጵያ ሰላም ትሆን ሀገራችን ሰላም ይሁን በሁሉም ማህበረሰብ ዘንድ ፍቅር ይንገስ በሁሉም ማህበረሰብ ዘንድ መዋደድ መተሳሰብ ይሁን ሰላም ከእናንተ ጋር ይሁን ኢትዮጵያውያን እግዚአብሔር ይጠብቃችሁ እግዚአብሔር ሰላም ያብዛላችሁ ጸጋውን በረከቱን ያድላችሁ እጅግ አመሰግናችኋለሁ